የሚደብረው? አንቺ ለራስሽ አታስቢም ወይ? እሄድልሃለሁ ትገላገል አታስቢም ወይ ለራስሽ? የት ነው የምትሄጂው? እኔ እዚህ አንድ ቤት ውስጥ እየኖርኩኝ ለየብቻ ክላስ አልተኛም። አሚን እንከባበር። ስነ ስርዓት ይዤ ስነ ስርዓት ይዤ እሄዳለሁ ወደ ቤተሰቡ። ስነ ስርዓት ይዤ በቃ ወግ ማረግ ከፈለክ በወግ በማረጉ ቀኑ ሲደርስ ቤተሰቦቼ ጋር አውጥተህ ታመጣኛለህ። አስወጥተህ ታመጣኛለህ። ስነ ስርዓት ይዤ አሁን ዞር በል ከመንገዴ። ስነ ስርዓት ተዘጋጅቼ ነው የመጣሁት። ወይ ካንተ ጋር ፈታ አላለሁ እምቢ ካልከኝ እሄዳለሁ ብዬ አስቤበት ነው የመጣሁት። ምንድነው ፈታ? በምንድነው ፈታ? እንጠጣለን አብረን እንኖራለን አብረን። ጀባይና እስቲ ቅድሚያ ፖላይቱኝ የተረጋጋ ሰው ሆነሽ አናግሪ። አናግሪ በቃ እኔ ማልፈልገውን ነገር እኮ ነው እየፈቀርኩልሽ ያለው። ትችያለሽ እንኳን አልኩሽ እኮ ያሚ ስትመጣ ጀምሮ በጸባይ እንደዚህ እየገላመጥከኝ አይደለም። ምንም እየገላመጥኩ አይደለም። በቃ እኔ አይደለም አንቺ የኔን ባውንደሪ ማታከብሪልኝ ከሆነ እኔ እኮ እኔ ነገርኩሽ እኔ ምንም ችግር የለብኝም። አይሚ አይደለም እሱ አንቺ እንኳን ብታረጊ እኔ ችግር የለብኝም። ስሚኛ ስሚኝ እንደ ወንድ ስነግርሽ ብዙ ጫና የምትሸከሚው አንቺ ነሽ። ገብቶሻል? እኔ አጠገብሽ ልሆን እችላለሁ፣ ላግዝሽ እችላለሁ፣ ምን እችላለሁ። አሁን በዚህ እድሜሽ ይሄንን ነገር መቋቋም ባትችይስ እንደዛ ከሆነ ለምን ጅል ትሆኛለሽ? አባቴ ቤት ልሂድና በወግ በማረጉ ታወጣኛለህ። ከዛ ቤት አስወጥተህ እዚህ ታመጣኛለህ። ገና ልጅ እኮ ነሽ። ለምን አትረጋጊ? ተወኝ በእናትህ ልጅ ነሽ ምናምን አትበል። ዞር በል። እኔ ምን አድርግ ነው የምትይኝ? በማርያም እኔ እኮ ላንቺ ብዬ ነው እዚህ ጋር የምከራከረው። ልጅ የሚባለው ከ18 ዓመት በታች ያለ ሰው ነው። ገባ? አንቺ ለኔ የሆነም ልጅ ነሽ። አይ እኔ ልጅ አይደለም። እስከመቼ ልጅ መስዬ እስከመቼ ነው እንትን ምን ኖረው? እንደዚህ ብዙ ነገር እኮ ይጠበቅብናል። እኛ ታውቂያለሽ አይደል? ብዙ ነገር እኮ እና ታዲያ በፋይናንሻልም በምንም ይሁን በጣም ብዙ ነገር ይጠበቅብናል። ለምን ጅል ትሆኛለሽ? እኔ ጅል ሆኜ አይደለም እኮ ሴት ነሽ። እንደ ሴት ብልጡኝልኝ እንደዚህ እንዳትጠይቂኝ። ሁለተኛ እኔ መጥቼ ላስቸግርሽ የሚገባው እኔ ነበርኩ አልኩሽ እኮ። እኔ ካንተ ጋር እኮ ምንም ፈታ አልልም፣ ምንም አልልም። ምንድነው ፈታ? እኔ ምን አሳጣሽ? መጠጥ አልጠጣም። ምን ይሰራል መጠጥ? እኔ አሁን እንድናገርሽ እንድቆጣሽ ነው ፈል ምን ያደርግልሻል? ልምታሽ። እኔ ደግሞ አንድ ቤት ሆነን ለምንድነው ትርጉሙ ምንድነው? ለየቻ ማደሩ ትርጉሙ ስህተት እንዳንሰራ ነው። ሌላ ምንም አዲስ ነገር የለም። ራስን አታምነውም ወይ? በደንብ ነው ማምነው። እና ታዲያ በደንብ ነው ማምነው። እኔን አታምነኝም? እሺ በደንብ ነው ማምነው። በዚህ ማን ደግሞ ሰይጣን በደንብ ይሰራል። ታውቂያለሽ ይሄ። እሺ አሁን ልሂድ በቃ። የት ነው እስቲ ቆይ አንዴ እስቲ ረጋ ያለ ሰው ሁኚ። እዚህ እንትን ነው የምፈልጊው ማደር። እሺ ከዛስ? እኔ ከማይፈልገኝ ሰው ጋር መኖር አልፈልግም። እኔ አልፈልግሽም። እስቲ ቁጭ በይ። መች ነው ያልኩሽ? ንገሪኝ እስቲ። አልፈልግሽም ከዛ አይተናነስም። በቃ አልፈልግሽም ከማለት አይተናነስም። መድኃኒዓለም እኔ አልፈልግሽም ብያለሁ። ይሄ በማርያም ብዬሻለሁ። አልፈልግሽም ብዬሻለሁ። ከዛ አይተናነስም። ምን ነው ከዛ ማይተናነሰው? ብዬሻለሁ። አልፈልግሽም ብዬሻለሁ።